ምሳሌ በዓለም ላይ ሙሉ ቁርአን ባይኖር እጃችን ላይ ሙስሐፉ ባይኖር ይሄኛው ሙስሐፍ ባይኖር ከሰዎች ልብ ውስጥ ብቻ እናወጣለን። ለምሳሌ አንድ ነገር ላሳያችሁ። ለሁም ፊ ሰቢልላህ الذين ينفقون أموالهم في سبيل الله سرا وعلانية فلهم أجرهم عند ربهم ولا خوف عليهم ولا هم لهم في سبيل ምን መሰላችሁ ጋይስ? በቃሉ ቁርአንን ከመጀመሪያው እስከ መጨረሻው ይላል። ምንድነው እንግዲህ ሰዓት እንዳያልቅብኝ ነው የምዘጋው እዚህ ጋር። እኛ ቁርአን ወይ ደግሞ እነዚህ ማኑስክሪፕቶች ባይኖረን ከነዚህ ከትልቅ ሰው እኮ አይደለም ባይዘወይ ከህፃናት እኮ ነው። የ5 ዓመት ልጅ ቢበዛ 5 ወይ 10 ዓመቱ ነው የሚሆነው። ከነዚህ እኮ ነው የምንመልሰው። ሙሉ ዓለም ላይ ምን ባይኖር ሙስሐፍ ማኑስክሪፕት ባይኖር የተጻፈ ነገር ባይኖር በልብ የተሸመደደ መጽሐፍ ነው። ከዚህ ነው የምናመጣው። ሌላ አንድ ላሳያችሁ። አይነ ስውር ይሄኛው ሱራ ተመልከቱ። ኢን ከዘቡከ ፈቁል ረቡኩም ዙ ረሕመቲን ዋሲዐ ወላ ዩረዱ በእሱሁ ዐኒል እኛ ማኑስክሪፕት ባይኖረን ምንም ነገር ባይኖር ምንድነው የምናደርገው መሰላችሁ ጋይስ? ኦኬ ትላልቅ ሰዎችን ሳናስቸግር ህፃናት ብቻ እንዲያነቡ በማድረግ ቁርአንን ከመጀመሪያው እስከ መጨረሻው መጻፍ እንችላለን። ቁርአን የተያዘው የተሸመደደው በሰዎች ልብ ውስጥ እንጂ የሆነ አንድ ማኑስክሪፕት ላይ አይደለም። ወደ መጽሐፍ ቅዱስ ስንመለስ ምንድነው እያወራን ያለ ነው? መጀመሪያ ከሁሉ ቀድሞ ይሄ መጽሐፍ ከጅምሩ ማን የጻፈው? የጻፈው ሰው ይታወቃል ወይ? የተበረዘ መጽሐፍ መሆኑ እኮ አይደለም ጋይስ፣ የተበረዘ መጽሐፍ መሆኑ አይደለም። ሲጀመር ማን እንደጻፈው እንኳን የማይታወቅ መጽሐፍ እንደሆነ ለሚሾው አንድ ነገር ላሳያቸው። በጣም ብዙ ስኮሮች ይናገራሉ። ለምሳሌ ቴዎሎጂካል ፋውንዴሽን በተሰኘው መጽሐፍ ላይ ኦሪዝም ማን እንደጻፈው ምንም የምናውቀው ነገር የለም ይላል። ዘ ኮምፖዚሽን ኦፍ ዘ ፔንታተክ በተሰኘው መጽሐፍ ቻፕተር 1 ላይ ማን እንደጻፈው አናውቅም ይላል። ዘ ኦሪጂን ካራክተር ኦፍ ዘ ባይብል በተሰኘው መጽሐፍ ገጽ 48 ላይ መጽሐፍ ቅዱስን ማን እንደጻፈው አናውቅም ይላል። እሺ ኢንትሮዲዩሲንግ ዘ ኦልድ ቴስታመንት ሂስቶሪካል ሊትሬቸር ኤንድ ቴዎሎጂካል በተሰኘው መጽሐፉ ላይ ቻፕተር 2 ላይ ማን እንደጻፈው አናውቅም ይላሉ። እንዲሁ ደግሞ አን ኢንትሮዳክሽን ቱ ዘ ኒው ቴስታመንት በተሰኘው መጽሐፍ ላይ እኛ አዲስ ኪዳንን ማን እንደጻፈው ምንም የምናውቀው ታሪክ የለም ብለው ራሳቸው ስኮለሮች ይናገራሉ። በሌላም ቦታ ዘ ኦልድ ቴስታመንት ቴዎሎጂ ኤንድ ሂስትሪ በተሰኘው መጽሐፉ ሁ ሮት ዘ ኦልድ ቴስታመንት ብሉይ ኪዳን ማን የጻፈው ተብሎ ሲጠየቅ አረኛ ማን እንደጻፈው ጭራሽ ምንም የምናውቀው ነገር የለም ብሎ ይመልሳል። ማንነቱ የጻፈው እንኳን ማይታወቅ ማን እንደጻፈው። ኦኬ አይሁዳዊ ይሁን ግሪካዊ ይሁን ኢትዮጵያዊ ይሁን ጀርመናዊ ይሁን ጤነኛ ይሁን ሌላ ነገር ይሁን ኦኬ የአምላክ ሰው ይሁን ምንም የሚታወቅ ነገር ያሌለ ማን እንደጻፈው የማይታወቅ መጽሐፍ አልተበረዘም ስትል ትንሽ እንኳን አታፍርም ወይ? እራሳቸው ደግሞ አንድ የሚገርም ነገር ላሳያቸው። ይሄ እንግዲህ ወገናችን ኦርቶዶክስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሳተመችው መጽሐፍ በዚህ መጽሐፍ ማለት ነው የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው ከዚህ በደንብ ስለሚታይ ከዚህ ላሳይ ሃርዱ ኮፒም ስላለኝ ማለት ነው። በዚህ መጽሐፍ ላይ ምን ብሎ ይናገራሉ? ገጽ 34 ላይ መጽሐፈ መሳፍንትም ማን እንደጻፈው እኛ አናውቅም ይላል። እሺ ይሄኛው መጽሐፉ በሃርድ ኮፒ ይሄኛው ማለት ነው። ኦኬ በሌላ ቦታ ደግሞ ገጽ 171 ላይ የኢዮብ መጽሐፍን ማን እንደጻፈው የምናውቀው ነገር የለም ይላሉ። እሺ ገጽ 150 ላይ መጽሐፍ አስቴርን መጽሐፉን የጻፈው ማን እንደሆነ አይታወቅም። ማን የጻፈው? ቶሎሳ ነው? አበበ ነው? ከበደ ነው? ማን የጻፈው? አታውቅም። እሺ ገጽ 73 ላይ ሰቆቆ ኤርሚያስ ጸሐፊው ኤርሚያስ መሆኑና አለመሆኑ አልተረጋገጠም ይላል። ማን እንደጻፈው የማይታወቅ መጽሐፍ። ዜና በነገራችን ላይ መጽሐፉ ክፉኛ ተበርዟል፣ በጣም ተበርዟል። መጽሐፍ ቅዱስ ባይበረዝ ራሱ አልተበረዘም ብንል ገራንት ብናደርገው ጸሐፊው አለመታወቁ ብቻ መበረዙን ያሳያል። ግን ክፉኛ ተበርዟል። በነገራችን ላይ መበረዝ ብቻ የሚለው ቃል አይገልጸውም። ዜና መዋዕል እንግዲህ ይሄን የምትናገረው ቤተክርስቲያን ናት። በዚህ መጽሐፏ ላይ ቤተክርስቲያን ምን ትላለች? ዜና መዋዕልን ማን እንደጻፈው ኧረ እኔ ራሴ አላውቅም ትላለች። ከየት ነው የማመጣው? እሺ ገጽ 136 ላይ መጽሐፈ ነገሥትን ጸሐፊው ይላል። አማርኛውን አንብቡ። ጸሐፊው ማን እንደሆነ ግን አልታወቀም። ጸሐፊው ማን እንደሆነ ጭራሽ የምናውቀው ነገር የለም ይላል።
አለቀ። የብሉይ ኪዳን መጽሐፍቶች አልቀዋል። ገጽ 78 ላይ ምን ይላል? የሳሙኤል መጽሐፍ ማን እንደጻፋቸው አልተገለጠም። ምን የሚታወቅ ነገር የለም። ማን የጻፈው? እዚህ ውስጥ ያለው ነገር ቁርአን እዚህ ጋር አድርገው። ማን የጻፈው? ቤተ ክርስቲያን አላውቅም ነው የምትለው። ማን እንደጻፈው የማውቀው ታሪክ የለም ነው የምትለው። እሺ ጸሐፊው እንኳን ማን እንደሆነ የማይታወቅ የሙሴ መጽሐፍቶችንም ቢሆን ማን እንደጻፋቸው የማይታወቁ መጽሐፍቶችን ይዘህ እያወራህ ነው። ኦኬ ወደ ቁርአን ስንመለስ ግን አንድ በጣም የሚያስቅ ነገር ተናግረዋል። ኦኬ ፈርስት ሴንቸሪ ላይ ያለ ቁርአኒክ ማኑስክሪፕት የላችሁም አለ። ቁርአኒክ ማኑስክሪፕት የድሮ ማኑስክሪፕቶች ፈርስት ሴንቸሪ ላይ የነበረ የለም አለ። ይሄ መጽሐፍ ምንድነው? የቁርአንን ታሪክ አለማጥናትህን አለማወቅህን ምን የሚያደርግ ነው? የሚያሳብቅ ነው እንጂ ብታጠና ኖሮማ ብታጠና አንደኛ ሂጅራ ላይ ከተጻፉት ቁርአኖች መካከል አንዱ የቢርሚንጋም ማኑስክሪፕትን ታጠና ነበረ። ቃል በቃል እኛ ከምናነበው ቁርአን ጋር የሚመሳሰል ነው። ሌላኛው ደግሞ ምንድን ነው? ኮዴክስ ሰና ሊሆን ይችላል። ሰና ላይ በነገራችን ላይ እናወራ። ሌላኛው ኮዴክስ መሽሀድ ነው። ተዘጋጅ። በነገራችን ላይ ኮዴክስ ሰና ላይ ስታወራ ሪከርድ ተይዞብሃል። ባለፈው ቤትን ከፍተህ ስታወራ እሱ ላይ ታወራለህ ድጋሚ። ኮዴክስ መሽሀድ ቃል በቃል እኛ ከምናነበው ቁርአን ጋር የሚመሳሰል የሆነ ቁርአን ነው። እሺ ሰና የሚባሉት ወደ 970 ማኑስክሪፕቶች ናቸው። ኦኬ ሌሎችን ቁርአን ብንመለከት እኛ ከምናነበው ቃል በቃል የሚመሳሰሉ እነዚህ ፈርስት ሴንቸሪ ሂጅራ፣ በነገራችን ላይ ላሳየው ሌት ፈርስት ሴንቸሪ ኢርሊ ሰከንድ ሴንቸሪ የተጻፉ እንግዲህ እነዚህ ቁርአኖች ማኑስክሪፕቶች እናገኛለን። ሲጨንቀው ወገናችን ሩቅያ ካህን የምትባል ሴትዮ እንዲህ አለች አለ። ሩቅያ ካህን ትባላለች እንደዚህ ብላ ተናገረች ብሎ ተናገረ። ምንም ያሳየው ነገር የለም። ሰዎች እንዲህ ብሎ ብናገራችሁ አይደለም ዋናው ነገር ቁርአን መጠበቁን ፕሩቭ ማድረግ እንችላለን ወይ ስንል ፕሩቭ እናደርጋለን። መጽሐፍ ቅዱስ መበረዙን ደግሞ በደንብ እናሳያለን። ይህን ይመስላል። ዳን አርግመንት እንደምታመጣ ተስፋ አደርጋለሁ ዳዊት።